ሰላም የዜና ማት ቱቶሪያል ተከታታዮች ለዛሬ ከሳት ኢኩዌሽን አንድ ጥያቄ ይዤላችሁ መጥቻለሁ። ለኛው ጥያቄ ምን ይላል? ሶልቭ ፎር x ኪዩብ እኩል ይሆናል 240 ዘ ፓወር ኦፍ 3 ሲደመር 320 ዘ ፓወር ኦፍ 3 ሲደመር 400 ዘ ፓወር ኦፍ 3 ሶሉሽን እነዚህን ጥያቄዎች ስንሰራ x ኪዩብ እኩል ይሆናል 240 the power of 3 ሲደመር 320 the power of 3 ሲደመር 400 the power of 3 አለን ማለት ነው። ይሄ ጊቭን ነው። ስለዚህ እነዚህን ኪዩብ እያደረግን ከደመር ነው ሰዓት ይወስድብናል። ስለዚህ የጋራ የሚያደርጋቸው ምን ቁጥር አለ የሚለውን ማየት ነው። ስለዚህ እዚህ ጋር 10 ለሁሉም የጋራ ይሆናል። 240 ማለት 24 ሲባዛ በ10 ነው። 320 32 ሲባዛ በ10 400ም 40 ሲባዛ በ10 ነው። ስለዚህ 24ን ደግሞ ሪሌት የሚያደርገን ከ24 የ32 እና የ40 የጋራ 8 አለ ማለት ነው። ስለዚህ ይሄ ማለት 240 ማለት 80 ሲባዛ በ3 ማለት ነው። በ3 the power of 3 ይሆናል። 24 ማለት 8 ሲባዛ በ3 ስለሆነ ማለት ነው። ሲደመር 32 ማለት 8 ሲባዛ በ4 ነው። ስለዚህ 8 ሲባዛ በ10 80 ሲባዛ በ4 the power of 3 ሲደመር 40 ማለት 8 ሲባዛ በ5 ነው። 80 ሲባዛ በ5 the power of 3 ማለት ነው። ስለዚህ የሪሌሽናቸው ነው። ስለዚህ አንድ ፕሮፐርቲ a the power of m a times b the power of m ማለት a the power of m times b the power of m ማለት ነው። ስለዚህ በዛ መሰረት ይሄ ማለት 80 the power of 3 ሲባዛ 3 the power of 3 ሲደመር 80 the power of 3 ሲባዛ 4 the power of 3 ሲደመር 80 the power of 3 ሲባዛ 5 the power of 3 ማለት ነው። ስለዚህ አሁን እዚህ ጋር 80 the power of 3 80 the power of 3 80 the power of 3 የጋራ አለ ማለት ነው። ስለዚህ እሱን የጋራ እናውጣው። 80 the power of 3 then common ምን ይሆናል? እዚህኛው ጋር 3 the power of 3 ሲደመር 4 the power of 3 ሲደመር 5 the power of 3 ይሆናል ማለት ነው። ስለዚህ 80 the power of 3 ሲባዛ 3 the power of 3 27 ሲደመር 4 the power of 3 16 ሲባዛ በ4 64 ሲደመር 5 ሲባዛ 5 the power of 3 125 ማለት ነው። ስለዚህ 80 the power of 3 ሲባዛ 27 ሲደመር 64 ሲደመር 125 216 ይሆናል ማለት ነው። ስለዚህ 80 the power of 3 216 ደግሞ ሲባዛ 216 ማለት 6 the power of 3 ማለት ነው። ስለዚህ ይሄ ማለት 80 ሲባዛ በ6 the power of 3 ይሄ ማለት ነው x እኩል ይሆናል 80 ሲባዛ በ6 480 the power of 3 ይሄ ማለት ነው x cube ማለት ነው x cube። ስለዚህ x cube is equals to 480 ከሆነ the power of 1 over 3 እዚህኛው the power of 1 over 3 እንወስዳለን ማለት። ስለዚህ 1 over 3 በ1 over 3 በ3 ይጣፋል። እዚህም 3 በ3 ይጣፋ x እኩል ይሆናል 480 ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል። በተመሳሳይ እዚህ ጋር አንድ ጥያቄ አለች። ABC is an equilateral triangle. A circle with radius 1 is tangent to the line AB at the point B and to the line AC at point C. What is the side length of ABC? የዚህችን መልስ እስኪ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።